ሰላም የተወደዳችሁ የኢትዮ ፋስት ሚዲያ ተከታታዮች ለዛሬ ሁለት አበይት ክስተቶችን ይዘንላችኋል። የመጀመሪያው ሾልኮ ስለወጣው የዘመነ ካሴና የጀነራል ምግበይ ፎቶ እንዲሁም በድብቅ ስለተወያዩት ውይይት ሲሆን ሁለተኛው ደግሞ ጌታቸው ረዳ ከሀገር ስለመውጣታቸው ነው። አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ የኢትዮጵያ መከላከያ ሰራዊት ፋኖ በጀነራል ምግበይ የተመራ ዘመቻ ከፈተብኝ ማለቱን ተከትሎ የዘመቻ መሪው ዘመነ ካሴ ይህ ነገር ሐሰተኛ ወንጀላ ነው፣ ማንም እኛን አላገዘንም፣ መከላከያን ከባድ ምት ስለመታ ነው ይህን እያለ ያለ ሲል፣ ጀነራል ምግበይ በበኩሉ ከፋኖ ጋር መስራት መታደድ ነው፣ ለኔም ክብር ነው፣ ነገር ግን አላደረኩትም፣ መከላከያ በሐሰት ከሶኛል፣ ይቅርታ ሊጠይቀኝ ይገባል ብለዋል። ሆኖም ጣቢያችን በቅርቡ አዲስ መረጃ ደርሷታል። የፎቶ መረጃም በእጃችን ገብቷል። የአማራ ፋኖ በጎጃም ሰብሳቢ ዘመነ ካሴና ከምክትል ሰብሳቢው አስረስ ማሬ ጋር በመሆን ከመካከላቸው ጀነራል ምግበይን አድርገው የተነሱት ፎቶ በምስሉ ላይ እንደምትመለከቱት ነው። ይህ ብቻ አይደለም። ሰዎቹ የተወያዩት ውይይትና ስለምን እንደተወያዩ ጣቢያችን ሰምታለች። ነገሩ እንዲህ ነው። ህወሓትንና በዘመነ የሚመራውን ፋኖ ኢሳያስ አፈወርቂ አደራደራቸው። በድርድሩም አብይን ለመጣል ኤርትራ ድጋፍ ልታደርግ፣ ዘመነ ካሴ መሪ ሊሆን፣ ራያና ወልቃይት ወደ ትግራይ ክልል ይመለሳሉ በሚል ከስምምነት ተደርሷል። ከስምምነቱ በኋላም የአፈጻጸሙ ውይይት የተደረገ ሲሆን ለአፈጻጸሙም እንቅፋት ይሆናል የተባለው እስክንድር ነጋንና የሱን ደጋፊዎች ማስወገድ የመጀመሪያው ተግባራቸው እንዲሆን ከስምምነት ደርሰዋል። ይህን ለማድረግም ዘመቻ አንድነት በሚል በጎጃም ካፒቴን መቶ አለቃ ማስረሻ ሰጤን ከጎንደር፣ አርበኛ ደረጀ በላይንና ፕሮፌሰር ጌታ አስራደን ከወሎ፣ ኮሎኔል ፈንታሁን ሙሐቤን ከሸዋ፣ አርበኛ እስክንድር ነጋንና ሻለቃ መከተው ማሞን ለማጥፋት ካልተቻለም ለማዳከም ትልቅ እንቅስቃሴ እንዲደረግ ዘመቻውን ጀነራል ምግበይና ጀነራል ዮሐንስ እንዲመሩት፣ ሪፖርቱም ከሳምንት አንድ ጊዜ ለኢሳያስ አፈወርቂና ለደብረጽዮን እንዲቀርብ ከስምምነት ተደርሷል። ስለ ጉዳዩ ጣቢያችን ያናገራቸው የፖለቲካ ምሁር እንዲህ ብለውናል። ዘመነ ካሴ እኔ አጥናፉ አባተ አይደለሁም የእስክንድር ምክትል ሆኜ አልሰራም ብሎ በእስክንድር ላይ ጦርነት አውጆ ነበር። የአሁኑ ጥምረቱ ግን ዘመነን ከአጥናፉ አባተነት ወደ አያሌው ሞኙነት የሚቀይር ጥምረት ነው ካሉም በኋላ ለመሆኑ አጥናፉ አባተ ማን ነው? አያሌው ሞኙስ ማን ነው ብለን ላቀረብንላቸው ጥያቄ የሚከተለውን ሰፊ ማብራሪያ ሰጥተውናል። አጥናፉ አባተ የነ ሌተናል ኮሎኔል መንግስቱ ኃይለማርያም ከሐረር ወደ አዲስ አበባ ያስመጣቸው ደርግን የመሰረተውን የበታች መኮንኖችን ጉባኤ በሊቀመንበርነት የመራ የአጼው ስርዓት ከናካቴው ለመገርሰስ ግንባር ቀደም ሚና የተጫወተ በታጠቅ ጦር ሰፈር የህዝባዊ ሚሊሻ ማሰልጠኛ ዋና አዛዥ እንዲሁም ኢትዮጵያን ቀደም ሲል በኤርትራ ጉዳይ በነሱት ተቃውሞ በቤታቸው እንዳሉ በታንክ ተጨፍልቀው ከተገደሉት ከጄኔራል አማን ሚካኤል ጋር በመቀጠል ደግሞ በቤተ መንግስት ቢሮአቸው ባሉበት በመትረየስ ተተኩሶ እንዲገደሉ ከተደረጉት ከሊቀመንበሩ ከጄኔራል ተፈሪ ባንቲ ጋር ሀገሪቱን እንዲመሩ ከተመረጡ ሁለት የወታደራዊ አስተዳደር ደርግ ምክትል ሊቃነ መናብርት አንዱ በመሆን ከሌተናል ኮሎኔል መንግስቱ ኃይለማርያም ጋር ሀገሪቱን በተከታታይ በምክትል ሊቀመንበርነት ያስተዳደረ በአንድ ወቅት ከፍተኛ የሀገር አደራን ተሸክሞ ያለፈ ሰው ነው። አብዮቱን አዋልዶ ከአብዮቱ ተወልዶ በመጨረሻ በአብዮቱ የተሰለቀጠ አብዮት የገዛ ልጇን በላች እየተባለ ታሪኩ ሲነገርለት የሚኖር አሳዛኝ የጭቁን መለዮ ለባሾች አብዮተኛ ነው። ደጃዝማች አያሌው ብሩ በ20ኛው መካከለኛው ክፍለ ዘመን ከተነሱ ኃያላን መኳንንት አንዱ ናቸው። የራስ ብሩ ወልደ ገብርኤል ልጅና የእቴጌ ጣይቱ ዘመድ ሲሆኑ የወገር አውራጃም ሹም የሰሜን አውራጃ ገዢ ልጅ ኢያሱ ከተያዙ በኋላ ደግሞ የንጉሠ ነገሥቱ ጦር አዛዥ ሆነው አገልግለዋል። ደጃዝማች አያሌው ብሩ ንጉሥ ኃይለ ሥላሴ ወደ ስልጣን እንዲመጡ ከፍተኛውን ሚና ከተጫወቱ ሰዎች መካከል ናቸው። መኢሶ ላይ ከልጅ ኢያሱ ጋር በተደረገው ጦርነት ተፈሪ መኮንን እንዲያሸንፉ ደጃዝማች አያሌው ከፍ ያለ ሚና ነበራቸው። ራስ ጉግሳን ለመያዝ አንቺም ላይ በተደረገው ውጊያም የደጃዝማች አያሌው ጀግንነት ወሳኝ ነበር። እንዲያውም በዚህ ጦርነት ለሚያበረክቱት ውለታ የራስነት ማዕረግ እንደሚያገኙ ከንጉሥ ተፈሪ ቃል ተገብቶላቸው ነበር። በኋላ ግን ተፈሪ ቃላቸውን አጠፉባቸው። ከሁሉም በላይ ደጃዝማች አያሌውን ያሳዘናቸው በንጉሱ ግብዣ ላይ የነበራቸው ፕሮቶኮል መወሰዱ ነበር። እንደ ከፍተኛ መኳንንት በንጉሱ ቀኝ በኩል የነበራቸው የክብር ወንበር ለራስ ደስታ እንዲለቁ መደረጉ ደጃዝማች አያሌውን እጅ አመዳፋሽ ነው እንዲሉ አደረጋቸው። በኋላም ከንጉሥ ተፈሪ ጋር ይበልጥ ተቃቃሩና በቅጣት መልኩ አሩሲ ተመደቡ። ደጃዝማች አያሌው ብሩ ንጉሥ ተፈሪን አምነው ዘመዳቸውን ራስ ጉግሳን ቢወጉም ቃል የተገባላቸው የራስነት ማዕረግ ሳያገኙ በመቅረታቸው የጎንደር ሕዝብ አያሌው ሞኙ ሰው አማኙ እያለ ዘፍኖላቸው ዘፈኑም እስከዛሬ ዘመናችን ድረስ ደርሷል።
ወደ ቀጣዩ ዜናችን ስናመና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከሀገር መኮብለላቸው ተሰምቷል። እኛ የህግ ትምህርት አንዴ እያንጎራጎሩ ሌላ ጊዜ እያፋጩ ወደ ክፍል ገብተው ለ3 ሰዓት ያህል ካለምንም ማስታወሻ ለዛ ባለው መልኩ የሚያስተምሩት ሰው እኛ የሀገር ኮሚኒኬሽን ኃላፊ አለፍ ሲልም የጠቅላይ ሚኒስትር አማካሪ የነበሩት ጉምቱ ፖለቲከኛ እኛ ህወሓት በተቀበረበት ወቅት ከዓለም አቀፉ ማህበረሰብ ጋር ብርቱ ዲፕሎማሲ ሰርተው ከሙት ያነሱት ሰው እኛ ጋዜጣዊ መግለጫ ለመስጠት የማይፈሩት ትልቅ ፖለቲከኛ ዛሬ ላይ ባጎረሱት እጅ ተነክሰው ከሀገራቸው ተሰደዋል። እግሬን አመመኝ በሚል ሰበብ ወደ ዱባይ ያመሩት ሰው ወደ ጀርመን በመሄድ የፖለቲካ ጥገኝነት መጠየቃቸውን ሰምተናል። የተከበራችሁ የኢትዮ ፋስት ሚዲያ ቤተሰቦች አብራችሁን ስለነበራችሁ ከልብ እያመሰግንን ቻናላችንን ሰብስክራይብ እንድታረጉ እያሳሰብን መልካም ጊዜን ተመኘንላችሁ። የእርስ በርስ ተኩሶችን ሂድ በወሎ የዘመነ ቡድን የሆነው ምሬ ወዳጆ በኮሎኔል ፈንታሁን ላይ ከውጊያ መልስ ረፍት ላይ እንዳሉ ከበባ የፈጸመባቸው ሲሆን በዚህም 2 ቀን በተደረገ የተኩስ ልውውጥ ከሁለቱም ጎራ ተሰውተዋል። ከምሬ ኃይል የነበሩት የሽር ለጦር አመራሮችም ኮሎኔሉን አንወጋም በማለት ምሬ ወዳጆ የሚመራውን ኃይል ክደው የኮሎኔል ፈንታሁን ኃይል መቀላቀላቸው ታውቋል። በሸዋ የእስክንድር ቡድን እንደሆነ የሚነገርለትና ራሱን የአማራ ፋኖ ጠቅላይ ግዛት እዝ እያለ የሚጠራው ቡድን ከስሬ ሊወጡ ነው ብሎ የጠረጠራቸውን የ7 ለ7 ብርጌድ አመራሮች ላይ እርምጃ የወሰደ ሲሆን በዚህም ብዙ ያህል ተሰውቷል። በጎንደር የእስክንድር ቡድን የሆኑትና በአርበኛ ደረጀ በላይ የሚመሩት የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ተፎካካሪያቸው በሀብቴ ወልዴ ከሚመራው ኦሜድላ ክፍለ ጦር ላይ ወረራ በመፈጸም የሀብቴ ወልዴን ኃይል ከቋራ አባረውታል። በጎጃም የዘመነ ቡድን በሆኑት ጎንጂ ቆለላና የመብረቁ ተፈራ ብርጌድ ላይ በዝናቡ ልንገረው የሚመራውና በቅርቡ ከዘመነ ቡድን እንዳፈነገጠ የሚነገርለት ወታደራዊ አዛዡ የዳሞት ብርጌድን በመላክ ብዙ ኃይል የደመሰሰና ብዙ ትጥቅ ያስፈታ መሆኑን